ሰላም እንዴት ናችሁ? እዚህ ቪዲዮ ላይ የምናየው ምንድነው እንዴት ቦቱን ተጠቅማችሁ የውጭ ሀገር ስልኮች እንዴት መግዛት እንደምትችሉ ነው። በተጨማሪ ደግሞ እንዴት እንደምትጠቀሙ ስለ አጠቃቀሙ፣ ስለ ቴሌግራም ዋሌታችሁ እንዴት ማኔጅ እንደምታደርጉ፣ እንዴት ችግር ሲያጋጥማችሁ ኮንታክት እንደምታደርጉ አብረን እናያለን ማለት ነው። ቀጥታ ወደ ቴሌግራም ናችሁ ትገቡና ቦቱን ሰርች ታደርጋላችሁ ማለት ነው። ቦቱ መሰላል ኢንዱስትሪ ቦት ነው። የዩዘር ኔም ነው። መጀመሪያ ላይ ይመጣላችሁ እሱ ነው። እሱን ክሊክ አታደርጉታላችሁ። እሱን ልክ ክሊክ አድርጋችሁ ስትገቡ የመጀመሪያችሁ ስለሆነ የሚያመጣላችሁ ስታርት የሚል ነው። ስታርት የሚለው የሚያመጣላችሁ እሱን ስታርት የሚለውን በተን ክሊክ ስታደርጉት እንደዚህ አይነት ዋሊት ይመጣላችኋል ማለት ነው። የእናንተ አካውንት ይመጣላችኋል ማለት ነው። እዚህ ላይ የምታደርጉት ነገር ምንድን ነው? ሳፖርት የምትፈልጉ ከሆነ ከስተመር ሳፖርት የሚላለ እሱን ክሊክ አድርጋችሁ ኮንታክት ማድረግ ስላላችሁ፣ ወደ ሆም መመለስ ከፈለጋችሁ በአካል እንደዚሁ ወደ ኋላ የመጣችሁበት ቦታ ለመመለስ ከፈለጋችሁ እሱን ትነኩታላችሁ። ትራንዛክሽን ደግሞ እናንተ በየጊዜው የምታደርጓቸውን ትራንዛክሽኖችን ሂስትሪ ቼክ ታደርጋላችሁ። አክቲቬሽን ሂስትሪ ደግሞ ምንድነው? ኦንላይን ቁጥሮችን ስትገዙ አክቲቭ የሆኑትን ሊስት ያደርግላችኋል ማለት ነው፣ ከአንድ በላይ ስትገዙ ማለት ነው። ሌላኛው ደግሞ ቶፕ አፕ ባላንስ የሚለው ገንዘባችሁን ዋሌታችሁ ላይ የምታስገቡበት ነው፣ ዲፖዚት የምታደርጉበት ነው። ባይ ነምበር የሚለው ደግሞ ዋንስ ይህንን ባላንሳችሁን ዲፖዚት ካደረጋችሁ በኋላ ስልክ ቁጥሮችን የምትገዙበት ነው ማለት ነው። አክቲቭ ነምበር ደግሞ የሚለው ነምበርስ የሚለው ቦታ ምንድን ነው? ከገዛችሁ በኋላ አክቲቭ የሆኑ ስልኮች ያሉበት ነው ማለት ነው። አሁን ምንድነው የምናየው? ቶፕ አፕ አድርገን ከዛ እንጨምር። ወደ ዋሌታችን ገንዘብ እናስገባ። እዚህ ጋር የመጀመሪያው ምን ያክል ገንዘብ ማስገባት የፈለጋችሁት የሚለው ነው። እሱን ለምሳሌ አሁን 500 ብዬ ላስገባ። እዚህ ጋር የምታስገቡት ቁጥር በኋላ ላይ ስክሪንሻት አድርጋችሁ ከምትልኩት ስክሪንሻት ጋር ተመሳሳይ መሆን አለበት። ካልሆነ ሪጀክት ነው የምትደረጉት ማለት ነው። ይህንን 500 ብር ብላችሁ ሴንድ እናደርጋለን። ቀጣይ ፕሮሰስ ምንድነው? በዚህ በተጠቀሰው ስልክ ቁጥር በቴሌ ብር ፔመንት ሜተድ ነው፣ በዛ ላይ አስገባ ይለኛል። አስገባዋለሁ። አሁን ይሄ ሳምፕል ነው ግን እንደዚህ ተመሳሳይ ያልሆነ ቁጥር የምትለኩት ከሆነ አሁን ሳምፕል ነው። እንደዚያው እናንተ ተመሳሳይ ያልሆነ ቁጥር የምትልኩ ከሆነ ኢሚዲየትሊ ሪጀክት ትደረጋላችሁ ማለት ነው። ተመሳሳይ መሆን አለበት። የምታስገቡት ቁጥርና ስክሪንሻት ላይ የላካችሁት ገንዘብ መጠን ተመሳሳይ መሆን አለበት። ልክ ይህንን አፕሎድ ካደረጋችሁ በኋላ በዚህ መልኩ ሰክሰስፉል ብሎ ይመጣላችኋል ማለት ነው። ከዛ በኋላ ምን ይደረጋል? አድሚን ጋር ይላል። አድሚን ጋር ሳፕሮቭ ሲደረግላችሁ ቀጥታ ዋሌታችሁ ላይ ያስገባችሁት ገንዘብ ዲፖዚት ሆኖ ታዩታላችሁ ማለት ነው። አያችሁ አሁን አፕሮቭ ተደርጓል። ዋሌታችሁ በዚህ መንገድ ቅድም ስታዩት 60 ሺህ እንደዛ ነበር። አሁን 500 ብር ተጨምሮ 61 ሺህ ገብቷል ማለት ነው። በዚህ መልኩ ቶፕ አፕ ታደርጋላችሁ። ልክ ይህንን ቶፕ አፕ ካደረጋችሁ በኋላ ምንድን ነው የምታደርጉት? አካውንት ነንበራችሁን ወይም ደግሞ ቨርቹዋል ነንበራችሁን ወደ መግዛቱ ትሄዳላችሁ ማለት ነው። እስቲ ገዝተን ቼክ እናድርግ። ባይ ነንበር የሚለው ክሊክ ታደርጋላችሁ። ልክ ይህንን ክሊክ ስታደርጉት ምን አይነት ሰርቪስ ለመጠቀምና ለምን አይነት ሰርቪስ ነው የፈለጋችሁት ስልክ ቁጥር የሚለውን ኦፕሽን ነው እዚህ ጋር የምታዩት ማለት ነው። እነዚህ ሰርቪሶች ናቸው። ለምሳሌ አማዞን ነው፣ ዩቲዩብ ነው፣ ጂሜል ነው፣ ፌስቡክ ነው፣ ኢንስታግራም ነው፣ ዋትሳፕ ነው። አንዱ በጣም ብዙ ሰርቪሶች አሉ ዓለም ላይ። ከነዛ ውስጥ ለየትኛው ነው እናንተ መጠቀም የፈለጋችሁት የሚለውን ነው የምትመርጡት ማለት ነው። ካስፈለገ ሰርች የሚለውን ነክታችሁ በሰርችም መሄድ ትችላላችሁ ማለት ነው። እኔ አሁን ለምሳሌ በቴሌግራም ዝም ብዬ ልሂድ፣ ቴሌግራም የፈለጉት ብዬ ልሂድ። ቴሌግራም ክሊክ ስታደርጉ በዛ የቴሌግራም ቨርቹዋል ነምበር የሚሰጡ ሀገራትን ሊስት ያመጣላችኋል ማለት ነው። አያችሁ፣ ሊስቶቹ በዚህ መንገድ መጥተዋል። ኢንዶኔዥያ አለ፣ ሳውዝ አፍሪካ አለ፣ ኮሎምቢያ አለ፣ ኬንያ፣ ፊሊፒንስ፣ ካሜሩን፣ ካናዳ፣ ሜክሲኮ፣ ሞሮኮ ነው፣ ቺሊ፣ በጣም በርካታ ሀገራት አሉ። ከ184 በላይ ሀገራት አሉ። እነዛም በሙሉ ይዞላችሁ ይመጣል ማለት ነው። እዚህ ጋር የመጀመሪያው ዙር የምትፈልጉት ነገር ከሌለ ከታች በኩል ቀስቷን እየነካችሁ ኔክስት እያደረጋችሁ መሄድ ትችላላችሁ። ካልሆነ ደግሞ ሰርች የሚለውን ክሊክ በማድረግ ሀገራትን ሰርች ታደርጋላችሁ ማለት ነው። እዚህ ጋር ጥያቄ ለብዙዎቻችሁ እየፈጠረ ያለው ነገር ምንድን ነው? ፒሲኤስ ምንድን ነው? ፒሲኤስ ማለት ፒስ ማለት ነው፣ የቁጥሮቹ ብዛት ነው። ለምሳሌ አሁን ኢንዶኔዥያ እዚህ ጋር 26536 ስልክ ቁጥር አለው ማለት ነው። በኢንዶኔዥያ ብቻ ኢንዶኔዥያ ሀገር ውስጥ ብቻ 26536 የሚጠቁ ስልክ ቁጥሮች አሉት ማለት ነው። እነዛ ስልክ ቁጥሮች ሁሉም ከ20 ብር እስከ 45 ብር ነው እስከ 450 ብር የሚያወጡ ናቸው ነው። ሬንጃቸው እስከዚህ ድረስ ነው ያለው። እያንዳንዱ ይሄ ፒሲኤስ የሚለው እሱ ነው የሚናገረው። ሳውዝ አፍሪካ ብታዩት 5258 ነው፣ ኬንያ 888 ነው። እንደዛ ነው ይሄኛው ማለት ነው። ይሄ ቁጥር የሚያገለግለው ለምንድን ነው? እናንተ አሁን ብዙ ጊዜ ቨርቹዋል ነምበር አፕላይ አድርጋችሁ ኦርደር አድርጋችሁ ኤስኤምኤስ ቴክስት ይቆይባቸዋል። ያ የሚቆይበት ምክንያት ምንድን ነው? አሁን ለምሳሌ ኬንያ 888 ነው። ይህንን በተጠቀመው በጣም ይቆይባቸዋል፣ ላይመጣላችሁም ይችላል። ምክንያቱም 888 ቁጥር ማለት
በመላው ዓለም ላይ ያሉ ሰዎች የኬንያን ስልክ ቁጥር የሚፈልጉ ሰዎች አሉ ማለት ነው። ከእነሱ ጋር ነው እናንተ ኮምፒት እያደረጋችሁ አላችሁት። ስለዚህ እናንተን የቀደሙ ሰዎች ኦልሬዲ ያንን ስልክ ቁጥር ይይዙታል ማለት ነው። ሰው እናንተ መምረጥ ያለባችሁ ዝቅተኛ ቁጥር ሳይሆን ከ1500 በላይ የሆኑ ፒሶች ወይም የስልክ ቁጥሮች ብዛት ያለበትን ነው መምረጥ ያለባችሁ መግዛትም ያለባችሁ ማለት ነው። በዛ መንገድ ነው መሄድ ያለባችሁ። አሁን ለምሳሌ አሁን ኢንዶኔዥያን ክሊክ ላድርግና ይሄ 26 ሺህ በጣም ብዙ ነው። ቴክስቱም አይቆይልኝ ቶሎ ነው የሚደርስልኝ ማለት ነው። የታለ ይኸው መጣልኝ። ኢንዶኔዥያ ላይ አሁን አለ ከዚህ ጀምሮ አለ ማለት ነው። አሁን እዚህ ጋር በ20 ብር 4404 ብዛት ያላቸው ስልክ ቁጥሮች አሉ። በ20 ብር ብቻ ማግኘት የምንችላቸው ማለት ነው። ቀጣይ ደግሞ በ20 ብር ከ42278 የሚጠጉ ስልክ ቁጥሮችን ማግኘት ይችላሉ። በ25 እንደዛው በ30 እንደዛው ማለት ነው። ኔክስት መሄድ ከፈለጋችሁ ደግሞ ኔክስት እያደረጋችሁ መሄድ ትችላላችሁ። ለምሳሌ አሁን እኔ ቀጥታ የ20 ብሩን ሄድ ወይስ 35 ሄድ? 20 ብር እስቲ እንሂድ ከላከልን ቼክ እናደርጋለን። እዚህ ጋር አሁን ሴሌክት ሳደርግ ገንዘቡን እንድከፍል ይጠይቀኛል። እየስለዋለሁ የሚለው ማክሲመም ፕራይስ ሌዛን ዘ ፐርሜትድ ይሄ አሁን ይላል። ቅድም ያልኳችሁ አሁን ለምሳሌ ኢንዶኔዥያም ሆኖ በእንደዚህ አይነት ስልክ ቁጥር ላይገኝላችሁ ይችላል። ላይገኝላችሁ ይችላል። እንደዛ መሆናችሁ ላይገኝላችሁ ይችላል። ምን ማድረግ ያለባችሁ ቀጥታ ስልክ ቁጥሮቹን ስዋፕ ታደርጋላችሁ ማለት ነው። እዚህ ሌላ ስልክ ቁጥር ኢሚዲየትሊ ቼክ ታደርጋላችሁ። መቆየት የለባችሁ። እንደዚህ ሲል ኢሚዲየትሊ ወደ ሌላ ሄዳችሁ ስልክ ቁጥራችሁን ቀይራችሁ መሞከር አለባችሁ ማለት ነው። እንዳልኳችሁ በጣም በዓለም ደረጃ ስለሆነ ይሄ ሲም ካርድ ወይም ይሄ ቨርቹዋል ቁጥር አቬይላብል የሆነው ሁሉም ሰው ስለሚሞክረው በዛ መንገድ ነው የሚሄደው ማለት ነው። እስቲ ድጋሚ ኢንዶኔዥያ ላይ በ35 ወር በ40 እንሞክራለን። ቅድም ያያችሁት ፌልድ ያለበት ሜሴጅ ምንድን ነው? እንዳልኳችሁ ነው። እሱ ሲመጣ ያ የሚያሳይ የእናንተን ገንዘብ ማነስና መብለጥ ሳይሆን ከሀገራት ጋር የሚገናኝ ነው። ሀገራት በሀገራት ውስጥ ያሉ ስልክ ቁጥሮች ለእናንተ ለመጠቀም ኦልሬዲ ተይዘዋል አይነት ነገር ነው ሀሳቡ፣ ግልጽ ለማድረግ ያክል ማለት ነው። ለዛ ነው። እሺ አሁን ኢንዶኔዥያን ሴሌክት አድርጌ መላምጠልኝ እስቲ መጥልኝ ነው በ30 ብር ለሞክር እስቲ ከፍተኛው። ይሄ ከጊዜ አንጻርም ቶሎ እንዲላክላችሁ ከፈለጋችሁ በዚህ መሰረት እያቀያየራችሁ መጠቀም ትችላላችሁ ማለት ነው። ፕራይሱ ዝቅ ባለ ቁጥርና የስልክ ቁጥሮቹ መጠን ዝቅ ባለ ቁጥር ፌል እያለ ነው የሚሄደው ማለት ነው። እሺ ድጋሚ ደግሞ ሌላ ሞክር። ሌላ ሞክር። አሁን ይሄ ቅድም 1500 ብያችሁ ነበር አይደለም? እንደየ ሀገራቱ ደግሞ ይሄ ሎጂክ ሊቀያየር ይችላል። አንድ ሀገር ላይ ከ1500 በላይ የሚሰራ ሆኖ አንድ ቦታ ደግሞ ከፍተኛ ቁጥር ያለውም ላይሰራላችሁ ይችላል ማለት ነው። እሱን እያቀያየራችሁ መሞከር አለባችሁ። እሺ በ40 ብር ሞክር እስኪ። እሺ የሚለው ያ አያችሁ መጥቷል ማለት ነው። አንዳንድ ቦታ አንዳንድ ሀገራት ሜይ ቢ ከ10 ሺህ በላይ ሊፈቅዱላችሁ ይችላሉ። እንደየሀገራቱ ማለት ነው። ከ10 ሺህ በላይ ሊፈቅዱላችሁ ይችላሉ። አንዳንዱ ደግሞ ከ1500 በላይ የሆኑትን ኢሚዲየትሊ እንዲላክላችሁ ሊፈቅዱ ይችላሉ ማለት ነው። አሁን ይሄንን ቴሌግራም ክሬት እያደረግን ሞክር መሰለኝ። ኢንዶኔዥያ ላይ እንትን ያለው ኮፒ አድርገውና አሁን ይሄ ከስር በኩል የምታዩት ምንድን ነው? አክቲቬሽን ብሎ ፔሪድ ያስቀምጥላችኋል። 20 ደቂቃ ፔሪድ አለ። በ20 ደቂቃ ውስጥ ኤስኤምኤስ ይላክላችኋል ማለት ነው። ይሄ 20 ደቂቃ ውስጥ ካልተላከላችሁ ኢሚዲየትሊ የከፈላችሁት ገንዘብ ሮልባክ ይደረግላችኋል ወይም ሪፈንድ ይደረግላችኋል ማለት ነው። እሱ ነው የሚያሳየው። ካልገባ ደግሞ ሪሴንድ የሚለውን ኤስኤምኤስ እሱን ክሊክ እያደረጋችሁ እንደገና ማስላክ ትችላላችሁ። 5 ደቂቃ ውስጥ ወር 2 ደቂቃ ውስጥ ካልተላከላችሁ ከ2 ደቂቃ በኋላ ማቋረጥ ትችላላችሁ። ካንሰል ብለውን የሚለውን ነክታችሁ፣ ካልሆነ ደግሞ ይህንን ስልክ ቁጥር ደግሞ ከ2 ደቂቃ በኋላ ሪፕሌስ በሌላ ስልክ ቁጥር በኢንዶኔዥያ በሚገኝ በሌላ ስልክ ቁጥር መቀየር ትችላላችሁ። በተመሳሳይ ዋጋ ማለት ነው። ምንም ገንዘብ ሳትጨምሩ ቁጥሩን መቀያየር ትችላላችሁ ማለት ነው። ዋንስ ግን ኤስኤምኤስ ከደረሳችሁ በኋላ መቀየርም አትችሉም። ኦልሬዲ የእናንተ ስለሆነ ማለት ነው። ኤስኤምኤስ ስለመጣላችሁ ስልኩ አክቲቭ ነው፣ ኦኩፓይድ ነው፣ መቀየር አትችሉም። አሁን ቴሌግራም ስቲች ክሬት እያደረግን ሞክር። እሺ አሁን ቴሌግራም እስቲ ለመክፈት እንሞክራለን። ቴሌግራም ለመግባት ልሞክር። እዚህ ጋር ኢንዶኔዥያ አይደለ? ኢንዶኔዥያ ሴሌክት ስልክ ቁጥር ከቴሌግራማችን ላይ ኮፒ እናደርገዋለን። እኔም በዚህ እንደ አጠፋልኝ ኔክስት ብለው ኮድ መላክ አለበት። ልክ ያለው ይላል። እንደደረሰ እንዳልደረሰ ደግሞ ቼክ እናድርግ። እዚህ ጋር
ልክ ኢሜይል ሚን ኤስኤምኤስ ሲደርስ ኢሚዲየትሊ እዚህ ጋር ዲስፕሌይ ያደርግላችኋል ማለት ነው። ሪፍሬሽ እያደረጋችሁ ቼክ ማድረግ ትችላላችሁ እንዳይቆይባችሁ። አያችሁ ከ2 ደቂቃ በኋላ እነዚህ አሁን ሪፕሌስ ማድረግ እንችላለን ስልክ ማለት ነው። ልክ አሁን እንደዚህ የሚቆይበት ሁኔታ ካለ ካንስል አድርገን ድጋሚ ሌላ እንገዛለን ማለት ነው። ምክንያቱም ጊዜ ለመቆጠብ ያክል ካንስል ታደርጉትና ሌላ ትገዛላችሁ ማለት ነው። ይህ አሁን የኢንዶኔዥያ እምቢ ካለ ኔክስት ታይም አይሰራልንም ማለት አይደለም። ዋንስ አንዴ እምቢ ብሏል ማለት ኔክስት ታይም አይሰራልንም ማለት አይደለም። እስቲ አሁን ለማሳየት ያክል የቲክቶክ አካውንት እየከፈትን ቼክ እናደርጋለን። የቲክቶክ ቨርቹዋል ነምበር ነው የምንገዛው ማለት ነው። ፕሮሰሱን እስቲ አንድ ላይ እናያለን። አያችሁ አሁን በቲክቶክ አድርጌ በዩኬ ስልክ እዚህ ጋር ቬሪፊኬሽን ኮድ ደርሶልኛል ማለት ነው። ይህንን አሁን ወስጄ ባስገባው ኢሚዲየትሊ ቲክቶክ አካውንት ይከፈትልኛል ማለት ነው። ቲክቶክ እዚህ ጋር አሁን ባስገባው ቀጥታ አካውንት ክሬት ያደርግልኛል ማለት ነው። አያችሁ ማሳለፊያ ማለት ነው። አመት ምህረት መጣችሁ ምናምን ኮንቲኒው ስለው ኢሚዲየትሊ የዩኬ ቲክቶክ አካውንት ያመጣልኛል ማለት ነው። ኒክኔም አበበ፣ ይህንንም ስኪፕ ማድረግ እችላለሁ ማለት ነው። አያችሁ ይህን አሁን አካውንት ውስጥ ዲቴል ገብቼ ቼክ ላድርግላችሁ። ቆይ በየትኛው እንደተከፈተ ማለት ነው። አካውንት ኢንፎርሜሽን አያችሁ በዚህ መልኩ ቬሪፊኬሽን ይመጣላችኋል ማለት ነው። ሀሳቡ ምንድነው? ብዙ ሰዎች ኢንተርናሽናል ስለሆነ እየገዙ ያሉት እንደዚህ አይነት ሊያጋጥማችሁ ይችላል። ምንም ጥርጣሬ እንዳይገባችሁ እየቀያየራችሁ ቬሪፊኬሽን ኮድ የሚላክላችሁን ወይም የሚልክላችሁን ቁጥር እስክታገኙ ድረስ ደጋግማችሁ መሞከራችሁን እንዳትረሱ። ይህንን አንድ ላይ ማድረግ ፈልጋለሁ። አትሊስት ያለንበትን ወይም ያላችሁበትን ሲቹዌሽን ወይም ፕሮብለም ሶልቭ ያደርግላችኋል በትንሹም ቢሆን። ይህንን በዚህ መልኩ መጠቀም ትችላላችሁ ማለት ነው። ያልገባችሁ ነገር ጥያቄ ካለ ግሩፕ ላይ ገብታችሁ ጠይቁ፣ ኮሜንት ሴክሽን ላይ አስቀምጡ፣ ዲቴል እናወራለን ማለት ነው።